ምሁራን የባህር በር ጥያቄ ሲያነሱ መንገዱን ጨርቅ ያድርግላችሁ ሄዱና ተዋጉ ይባሉ ነበር ሲል ሌፍትናንት ፈረደ አየለ ተናገሩ። ዝርዝር ይዘንበታል፣ ተሰሙታላችሁ። በ2017 ዓ.ም የ12ኛ ክፍል አገር አቀፍ ፈተና ወስደው የማለፊያ ውጤት ያስመዘገቡና ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች በወጪ መጋራት ትምህርታቸውን ለሚከታተሉ የቅድመ ምረቃ መደበኛ ተማሪዎች የተቋም ምደባ ይፋ መደረጉን ትምህርት ሚኒስቴር አሳውቋል። ይህ በእንዲህ እንዳለ በ2018 ዓ.ም የትምህርት ዘመን ዩኒቨርሲቲ መግቢያው ያላመጡ ከ82,000 በላይ ተፈታኞች በማካካሻ መርሃ ግብር ወደ ዩኒቨርሲቲ እንደሚገቡ የትምህርት ሚኒስቴር አሳውቋል። ትንታኔ ይዘንበታል፣ የምትሰሙት ጉዳይ ነው። የትራንስፖርትና ሎጂስቲክ ሚኒስቴር አዲሱን የተሽከርካሪ ሰሌዳ ቁጥር ዛሬ ይፋ አድርጓል። በዝርዝር ዳሰነዋል፣ ተሰሙታላችሁ። ቡርኪና ፋሶ አንገብጋቢ የደህንነት መረጃዎችን ለውጭ ኃይሎች አሳልፈው ሲሰጡ ነበር ያላቻቸውን የውጭ ሀገር ዜጎች በቁጥጥር ስር ማድረጓን አሳውቃለች። ዜናዎቹን በዝርዝር የማስደምጣችሁ ይሆናል። ሰላም እንደምናላችሁ ውድ የዜር ቲቪ ኢትዮጵያ ተከታታዮች፣ የመስከረም 28 የምሽት መረጃዎችን ዘንድ መጥተናል። አብራችሁን ቆዩ። አድማጭ ተመልካቾቻችን ቻናሉን ሰብስክራይብ፣ ላይክ እንዲሁም ሀሳብ አስተያየታችሁን ኮመንት ቦክስ ላይ ያስቀመጣችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ወደ ዝርዝር ዜናዎቹ አለፍኩኝ። ወደብ የምትሉ መንገዱን ጨርቅ ያርግላችሁ፣ ጦርነት የምትሉ ወደቡን ውሃ ያጠጡበት እኛ እንፈልገው እንዲህ የሚሉት የወደብ ጥቅም ሳይገባቸው ቀርቶ ይመስልሃል? አንተ ስታስበው አይደለም። ምሁራን የባህር በር ጥያቄ ሲያነሱ መንገዱን ጨርቅ ያድርግላቸው ሂዱና ተዋጉ ይባሉ ነበር ሲሉ ሌፍትናንት ፈረደ አየለ ተናገሩ። የኢትዮጵያ ምሁራን የባህር በር ጥያቄ በሚያነሱበት ወቅት መንገዱን ጨርቅ ያድርግላቸው ሂዱና ተዋጉ ይባሉ ነበር ሲሉ ሌፍትናንት ፈረደ አየለ ገለጹ። የቀድሞው የባህር ኃይል ባልደረባ ሌፍትናንት ፈረደ አየለ ከጋዜጣ ፕላስ ፖድካስት ጋር በነበራቸው ቆይታ እንደገለጹት ስለ ባህር ወደብ እንዳይወራና እንዳይነገር ተደርጎ ቆይቷል። ማንኛውም ትውልድ ምሁር የተባለ ስለ ባህር ወደብ እንዳያነሳ መደረጉን ገልጸው ደፍረው የሚያነሱና የሚናገሩትን በደህንነት ተይዘው እስር ቤት ይገቡ እንደነበርና ከስራቸው እንደሚባረሩ አስታውሰዋል። የኢትዮጵያ ምሁራንም የባህር በር ጥያቄ በሚያነሱበት ወቅት መንገዱን ጨርቅ ያድርግላችሁ ሂዱና ተዋጉ እየተባለ ይሳቅባቸው እንደነበርም ተናግረዋል። በወቅቱ የነበሩ ባለስልጣናት ከስልጣናቸው እስኪወርዱ ድረስ ህዝቡን አሸማቀው ስለ ወደብ እንዳይነገር በማድረግ ጉዳዩን አፍነውት ቆይተዋልም ብለዋል። በዚህም የኢትዮጵያ ትውልድ ስለ ባህር በርና ባህር ማወቅና መጠየቅ የጀመሩት ጠቅላይ ሚኒስትር አብይ አህመድ የባህር በር ጥያቄ ካቀረቡ በኋላ መሆኑንም አስታውቀዋል። በ2017 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተና ወስደው የማለፊያ ውጤት ያስመዘገቡና ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች በወጪ መጋራት ትምህርታቸውን ለሚከታተሉ የቅድመ ምረቃ መደበኛ ተማሪዎች የተቋም ምደባ ይፋ መደረጉን ትምህርት ሚኒስቴር አሳውቋል። በሌላ ዜና በ2018 ዓ.ም የትምህርት ዘመን ዩኒቨርሲቲ መግቢያ ውጤት ያላመጡ ከ82,000 በላይ ተማሪዎች በማካካሻ ወይም በሪሚዲያል መርሃ ግብር ወደ ዩኒቨርሲቲ እንደሚገቡ የትምህርት ሚኒስቴር አሳውቋል። በትምህርት ሚኒስቴር የከፍተኛ ልማት ዘርፍ ሚኒስቴር ዴኤታ አቶ ኮራጡ ሽኔ በ2018 የትምህርት ዘመን 82,838 ተፈታኞች የማካካሻ ትምህርት ለመውሰድ ወደ ከፍተኛ የትምህርት ተቋማት ይገባሉ ሲሉ ለሪፖርተር ጋዜጣ ተናግረዋል። በግልም ሆነ በመንግስት ተቋማት ውስጥ የሪሚዲያል ፕሮግራም መከታተል የሚችሉት እንደተፈተኑት የትምህርት አይነት ብዛት 33% እና ከዛ በላይ ያስመዘገቡ ተማሪዎች ናቸውም ተብሏል። ወጪያቸው በመንግስት ተሸፍኖላቸው የሪሚዲያል ፕሮግራም የሚከታተሉ ተማሪዎች የመቁረጫ ነጥብ የሚያሟሉ ብቻም ይሆናሉ። የመቁረጫ ነጥቡም ይፋ የሆነ ሲሆን የተፈጥሮና ማህበራዊ ሳይንስ ወንድ ተማሪዎች 216 እና ከዛ በላይ፣ የተፈጥሮ ሳይንስ እና የማህበራዊ ሳይንስ ሴት ተማሪዎች 204 እና ከዛ በላይ፣ ታዳጊ ክልል እና አርብቶ አደር አካባቢ የተፈጥሮ ሳይንስ እና ማህበራዊ ሳይንስ ተማሪዎች ለሁለቱም ጾታ ከ198 በላይ፣ የማህበራዊና የተፈጥሮ ሳይንስ መስማት ለተሳናቸው ተማሪዎች ለሁለቱም ጾታ ከ198 በላይ፣ ማህበራዊና የተፈጥሮ ሳይንስ አይነ ስውራን ተማሪዎች ለሁለቱም ጾታ 165 እና ከዛ በላይ ሆኖ ተቆርጧል። ትምህርት ሚኒስቴር ዘንድሮም የሪሚዲያል ፕሮግራም እንደሚኖር ነገር ግን ወደፊት የማስቀጠል ሐሳብ እንደሌለና ቀስ እያለ እንደሚቆም ማሳወቁም ይታወሳል። የትራንስፖርትና ሎጂስቲክ ሚኒስቴር አዲሱን የተሽከርካሪ ሰሌዳ ቁጥር ይፋ አድርጓል። ጉዳዩን አስመልክቶ የትራንስፖርትና ሎጂስቲክ ሚኒስቴር ዶክተር አለሙ ስሜ ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸው ሚኒስቴሩ አዲስ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መለያ ቁጥር 1050/2017 ማዘጋጀቱን ጠቅሰዋል። በመመሪያው መሰረትም የተሽከርካሪ ሰሌዳ ቁጥር በአዲስ እንደሚተካ ነው ሚኒስቴሩ የገለጹት።
ከዚህ ቀደም የነበረው የተሽከርካሪ መለያ ቁጥር ሰሌዳ አመራረትና አሰረጫጨት፣ የአሰራር ክፍተትና የሀብት ብክነት ይስተዋልበት ነበርም ብለዋል። በአገር አቀፍ ደረጃ ነባሩ የተሽከርካሪ መለያ ቁጥር በአዲስ መተካቱን ጠቁመው አዲሱ ሰሌዳ ከዚህ ቀደም የነበሩ የአሰራር ችግሮችን እንዲቀርፍ የአሰራር ስርዓት የተዘረጋለት መሆኑን አስረድተዋል። አዲሱ የሰሌዳ ቁጥር ኢትዮጵያን የሚገልጹ መለያዎችን የያዘ እንዲሁም ዓለም አቀፍ መስፈርቶችን የተከተለ ሲሆን 50 ሺህ ታርጋዎችን በማሳያነት ተዘጋጅተዋል። የዲጂታል ስራው ተጠናቆ የቅየራ ሂደቱ በቅርቡ ወደ ስራ እንደሚገባ የተናገሩት ሚኒስትሩ በ2018 ዓ.ም ሙሉ በሙሉ ቀይሮ ለመጨረስ ዝግጅት መደረጉን አጽንኦት ሰጥተዋል። ከወትሮው የተለየ ምንም አይነት አዲስ ነገር የለም፣ የፈጠራ ወሬ ነው ሲል የኢትዮጵያ ኤርፖርቶች ኃላፊዎች ተናገሩ። በትግራይ መቀሌ ያሉላ አባነጋ ኤርፖርት ወጣቶች ከመቀሌ እንዳይወጡ የተለየ ክልከላ እንዳለ ተደርጎ የሚያሰራጩት መረጃዎች ውሸት እንደሆኑ ተጓዦችና የኤርፖርቱ ኃላፊዎች ለቲክቫ ኢትዮጵያ ተናግረዋል። በማህበራዊ ሚዲያ ላይ በመቀሌ ያሉላ አባነጋ ኤርፖርት ክልከላ እንዳለ፣ የትግራይ የጸጥታ አካላት ውጭና ኤርፖርት ቁጥጥር እያደረጉ እንደሆነ፣ ሁኔታው ለጦርነት ምልመላ እንደሆነ፣ በዚህም ወጣቱ ተስፋ እንደቆረጠ የሚገልጹ መረጃዎች በስፋት ተሰራጭተዋል። የቲክቫ ኢትዮጵያ መቀሌ ቤተሰብ አባልም የሚያወራውን ለማረጋገጥ በአካል ቅኝት አድርጓል። ኤርፖርት ኃላፊዎችንም አግኝቶ አነጋግሯል። ቃላቸውን ለቲክቫ ኢትዮጵያ የሰጡ ተጓዦች ምንም አዲስ ነገር እንደሌለ፣ ክልከላ የሚባለውም እንዳልገጠማቸው ገልጸዋል። ትኬት ቢሮ ድረስ ሂደን ያነጋገርናቸው ተገልጋዮችም ምንም አይነት ክልከላ እንዳልገጠማቸው በአግባቡ እየተስተናገዱ እንደሆነም ተናግረዋል። እንዲሁም ወደ አየር መንገዱ ተጓዦች የሚጓጓዙ የታክሲ ሹፌሮችም ለቲክቫ ኢትዮጵያ በሰጡት ቃል ስራቸውን በአግባቡ እየሰሩ እንደሆነ፣ ተጓዦች ላይ የተጣለ ክልከላ እንደሌለም አመልክተዋል። መንገድ ላይ ሆነ በአውሮፕላን ማረፊያው ዙሪያ የተለየ ፍተሻና የታጣቂዎች እንቅስቃሴም እንደሌለ አረጋግጠዋል። የቲክቫ ኢትዮጵያ መቀሌ ቤተሰብ አባል ተዘዋውሮ በተመለከተበት ወቅት ምንም የተለየ የታጣቂዎች እንቅስቃሴ፣ ፍተሻም ሆነ ክልከላ የለም ሲል አሳውቋል። ስማቸው እንዲጠቀስ ያልፈለጉ ሁለት የኤርፖርት ኃላፊዎች ለቲክቫ ኢትዮጵያ በሰጡት ቃል ከወትሮው የተለየ ምንም አዲስ ነገር የለም፣ የፈጠራ ወሬ ነው እየተሰራጨ ያለውም ብለዋል። በኤርፖርት ዙሪያና ውስጥ ከፌዴራል ፖሊስና ኢንተለጀንስ ውጭ ምንም የትግራይ ፖሊስና ታጣቂ እንደሌለ፣ ለታጠቀ አካል ወደ ኤርፖርት መግባትም እንደማይፈቀድ ለመረዳት ችለናል ሲል ቲክቫ ኢትዮጵያ ዘግበዋል። ቡርኪና ፋሶ አንገብጋቢ የደህንነት መረጃዎችን ለውጭ ኃይሎች አሳልፈው ሲሰጡ ነበር ያላቻቸውን የውጭ ሀገር ዜጎች በቁጥጥር ስር ማድረጓን አሳወቀች። ቡርኪና ፋሶ በስለላ የጠረጠረቻቸውን የአውሮፓ ሀገራት ዜጎች በቁጥጥር ስር አውላለች። የአገሪቱ ወታደራዊ ጁንታ መንግስታዊ ባልሆኑ የሰብአዊ እርዳታ ድርጅቶች ስር የሚሰሩ ሰዎችን መያዙን ገልጿል። የቡርኪና ፋሶ ደህንነት ሚኒስቴር መሐመድ ሳና በጠቅላላ 8 ሰዎች በቁጥጥር ስር መዋላቸውን አሳውቀዋል። ሳና አንገብጋቢ የደህንነት መረጃዎችን ለውጭ ኃይሎች አሳልፈው ሲሰጡ ነበርም ብለዋል። ሚኒስትሩ ሁሉም የተያዙ ባለሙያዎች የፈረንሳይና ቼክ ሪፐብሊክ ዜጎች መሆናቸውን አረጋግጠናል ሲሉ ተናግረዋል። አድማጭ ተመልካቾቻችን ለሰዓቱ ይዣቸው የነበሩ መረጃዎችን ይመስሉ ነበር። በሌላ መረጃ እስከምንገናኝ በያላችሁበት መልካም ጊዜ ይሁንላችሁ።